ሆነናል። አልገባኝም። አለም ጉድ አድርጋናለች ማለት። እኔ መጀመሪያም ፈርቼ ነበረ እኮ። ምን ነው የፈራሽው? ቪዲዮ አላት ማለት ስልኳ ላይ ያጠፋነው ቪዲዮ ነው? አዎ። ሌላ ኮፒ አላት ማለት ነው? እኔ እንጃ መሰለኝ፣ እንደዛ ነው የሚሆነው። እቺ ከይሲ ታውቂያለሽ መሲ፣ በጣም ቀላል ሰው አድርገናት ነበረ። ሰብሊ ግን ውሸቷን እንዳይሆን። አይ እውነቷን ነው፣ ቪዲዮን አሳይተኛለች። እሺ ቆይ አሁን ምን ይሁን ነው የምትለው? የበፊት ጥያቄዋን የደገመችው ማለት አንቺ እንደጻፍሽው እንድታምኚ? አዎ እንደዛ እንዳደርግ ነው የምትፈልገው። እንደዛማ በፍጹም አይሆንም። እኔም እንደሱ ነው ያልኳት፣ ግን ደግሞ ሌላ አማራጭ አለኝ ይመስለኛል። የሆነ መንገድ እንፈልጋለን። ምን አይነት መንገድ ሊኖር ይችላል? አላውቅም፣ ግን እየተጋተትሻትም ቢሆን ትንሽ ጊዜ ግዢ፣ የሆነ ነገር እስክናገኝ። ባለፈው ስለጎዳናት ጊዜ የምትሰጠኝ ይመስለኛል። አለም ቆይ ምን አይነት ሴጣን የሆነች ልጅ ናት? ሁሉንም ነገር ማበላሸት ነው የምትፈልገው። ኤላን የራሷ ማድረግ እንደማትችለው እያወቀች ምንድነው የሰው ህይወት እንደዚህ መበጥበጥ? ባልበላውም ጭሬ ልድፋው ነው። ቆይ ይሄ ወሬ ጆኒ ጋር እንዳይደርስ ማድረግ አንችልም? አንቺ ደግሞ የዚህን ግቢ ወሬ እያወቅሽው። ለነገሩ ልክ ነሽ። ደግሞ ጆኒ ባይሰማ ኤላ ሰምቶ ከሱ ጋር መጣላት ይቀራል። ይጣላሻ። ኤላ ምንሽ ነው? ከዛ ይልቅ ፍቅርሽን ማዳን የምትችይበትን መንገድ ብትፈልጊ አይሻልም እንዴ? ለምን ባላደረኩት ነገር ኤላ ይናደድብኛል? ቢናደድብሽም የምታጭው ነገር የለም። ቢሆንም ቆይ አንቺ ልጅ እኔን እንደ ጓደኛሽ አታይኝም እንዴ? አይሻለሁ እንጂ ምን ማለት ነው? እና እንደዛ ከሆነ ለምንድን ነው የምትደብቂ? ምን ደበቁሽ? ስሜትሽን ነው። የምን ስሜት? ቆይ ለኤላ ያለሽ ትክክለኛ ስሜት ምንድን ነው እንዴ? ምን ሊሆን ይችላል? የጓደኝነት ስሜት ነው። እሱማ ባፍሽ የምትናገሪው ነው። ቆይ ምን ለማለት እየሞከርሽ ነው? ሰብለ እኔ ውስጥሽ ያለውን ትክክለኛ